أبحزن كتكون كلها زقات من نجارات هلا كهال ولا أبتي كأنا نعيد دمس أسب قدام أبنا نحكي قدام كم سواء سبيتونن زيادة تقاعد أقولك هوني خلي I don't know كم يحلفكم كم سواء سبيتن قال منكي كم ينيركم لأني أو قدم عند ثناجر كود truly يمجمع أو كأنم كأجزاء جار مسمعات هلبن يمينه النجار عند الكود إرسال سايشن بتأمل النسمة ما عندهم يجباننا كيتين يوم جيزي لك support مدرا رجعتشنا أسفل لايقين دونا يونتنا بلو جباين for some reason of course through the years يعني أنا ونجار بينور من جنو ندزي بس بالت داروج بالنا ميست بندزي يعني توني تواس بميال فبت جيزي وي يتشعل relationship وسط يقبلوا وي በጣም ብዙ ይጎዳሉ ኢምፓክት እስከ መፋታት ድረስ ይደርሳሉ ስለዚህ አብሮ መቆም ወሳኝ የሆነ ነገር ነው ያው እንዴት ነው ብዙም ሎጂክም የሚጠይቅም ነገር አይመስለኝም ለነገሩ አይደል ምክንያቱም really በዚህ በተጎዳንበት ጊዜ ያው በሐዘንም በደስታም በሐዘንም ተባብለን የገባንበት ትዳር ነውና በዚህ ጊዜ አብረን ቆማችን ወሳኝ ነው በጣም ወሳኝ ነው ስለዚህ ልንደጋገፍ ይገባል አንዳችን ስንወድቅ ሌላችን ያነሳን እየተጠባበቅን እና ደግሞ ያው ወንድና ሴት የተለያየ ነገር አብሮ በአንድ አይነት መንገድ ፕሮሰስ አያደርግም ሐዘንንም ጨምሮ ማለት ነው ስለዚህ ያንን በቃ በደንብ ማሰብ የሚያስፈልግ ይመስለኛል ስለዚህ መደጋገፍ ወሳኝ የሆነ ነገር ነው በጣም ወሳኝ የሆነ ነገር ነው እኔ ብዙ የተጎዱ ሰዎች አውቃለሁ እግዚአብሔር ግን ብዙ ረድቶናል በዚህ ሁኔታ ውስጥ እኔና ዜብ መጠባበቅ እንድንችል ማለት ምችል ይመስለኛል ስለዚህ መንጌ ሐወይ እንተ ሀትብል ደለኻ ኣብ ጊዜ ሐዘን ክልተ ነገር ይዝኹ ወይ ዝያዳ ትቀራረብ ወይ ዝያዳ ክትጋጮ ይገብረካ ክሳዕ ምፍታሑን ትበጽሕ ኮይኑ ግን እቲ ኣብ ቅድመ ኣምላኽ ዝኣተናዮ ኪዳን ይኸይልካ بحاجوس يخون بحزن جزء كيف اللي كي إلنا كيدان أتينا سلزي كم زعينة حزن كون كلونسي زيادة كنت أبغ زيادة كنت دقاق فيوز قبا نحكي دم ما تصبو يركا نأزيب كم دقف كيا حزن أنا سمعني أزيب كل ساعة تقوله حكي دقافي أخوين كأخا تتردد أكايو أب مسك زيادة نتبغ الكاس كنت أبغون كابتز قبل كيا حبينا قريب بزعبا ناي منجين بزعبا بتهم كبس حزم أزواجين قلنا نقرت بلنا. متهم إخبارنا مسكنا له سلامنجي بتأمل ما مسكناه. أنا لما سمعنا كذا فشتو بنيال. كن ميدك كفتمو بال قدنيا وندم أنا يسات إنجيتا سلزاجيتا بتأمل مسكنا له. إندي بتهدر كنوركو هي أهون منبر يميل وق أساس تالكبا. ነገር ግን እኔ ወደ ኋላ ስቀር እሱ አንድ እርምጃ ከተራመደ ወደ ኋላ የቀረውትን እንደዚህ ፈልጎ እንደወስ ጄኒዞ እንደወጣ እንደዛ ነው የሚሰማኝ አዜቢና ብሎ በቃ አዜቢና መቆም አለብሽ መበርታት አለብሽ እሱ በርትቶ ወደ እኔ ሁለት እርምጃ ወደፊት አልሄደም ሁለት ተራምዶ ሲያየኝ እንደገና ወደ ኋላ ሄዶ ነው ያዘኝ ነውና ተያይዘን የወጣ ነው እንዳለው ብዙ ጊዜ እኛ ኢሞሽናል ነን ሴቶች ወደ ኋላ የሚቀሩ ባሎች አሉ የሉም ማለት አይደለም ግን እኛ በጣም ኢሞሽናሊ በጣም ቶሎ ድሬን አድርገን ወደ ኋላ መንቀር ስለሆነ እግራችንን እንጎትታለን ፈረንጆች እንደሚሉት እና ባሎች በጣም ከፈጠኑ ተጽናንተው ወይንም ሐዘናቸውን በስራ በቃ ለመሸፈን ለመርሳት ብዙ ሌላ መንገድ ውስጥ ሊገቡ ይችላሉና ትዕግስት የሚያጣሉ በቃ አሁንም ይሄን ጥቁር ልብስ አውልቂ የሚል ባል ሰምቻለሁ ቅርብ ጊዜ አውልቂ በቃ ይሄን ልብስ እሷ በሐዘን ተመታለችና በዛም ኤክስፕሬስ የምታደርገውና ያንን ትዕግስት ያጡ ሰዎች አሉ እና አብሮ ለመቆየት ከታሰበ ኑሮን አብሮ ለመቀጠል ለመዝለቅ ከታሰበ ያ ስለሆነም አላማችን አብረን ለመጓዝ ደግሞ አንደርስታንድ መደራረግ አለብን አንዳችን ወደ ኋላ ልንቀር ስለምንችል እና አሁንም እዛው እንባሽ አሁንስ ለቅሶ ሌላ ነገር እንዳታመጭብኝ በቃ የሚባል ነገር አይደለም ሐዘን ነው ስብራት ነው ይልቁኑ አይዞሽ አብረን ነው የምንወጣው እንወጣለን ተስፋ አይሆንም ተስፋ አትቁረጪ እግዚአብሔር ይረዳናል የሚል
ኢንካሬጅ የሚያደርግ በርታ የሚባል ነገር ካልሆነ ትዳር ይፈርሳል፣ ልጆችም ይበታተናሉ። እና ያየነው ነው በመናቃቸው ለሶስት ቤተሰቦች እና በጣም መጠንቀቅ አለብን። ለአንዳችን ፊሊንግ በጣም ሴንሲቲቭ መሆን አለብን። አንዳንድ ሰው ሀዘን በጣም ይቆያል፣ አንዳንዱ ደግሞ ቶሎ በርትቶ ቶሎ ይወጣል እና የሀዘን ሪስፖንስ ይለያያል፣ እንደ ሰው ይለያያል። ሳይጻናም ደህና ነኝ ብሎ ውስጡ ያዘን ማለት መንፈሳዊ አድርጎም ዝግትግት አድርጎ በቃ ደህና ነኝ እግዚአብሔር ይመስገን ብሎ በውስጡ ደግሞ የሚያዝን አለ። ሀዘን በተለያየ መንገድ ነው፣ ግን በዛ ውስጥ ግን መረዳዳትና አንድ ላይ መሆን በጣም ኢምፖርታንት ነው። ያንን ነው መናገር ፈልገው መንጌ በተናገረው ላይ። ስለዚህ እንታይ ይፈትውል ደለኺ ስምዒትና አጋላልጻ ሐዘን አጋላልጻ በበይኒ ገሊኡ ሓዚኑ ከሎ ውሽጡ ብደገ ደይዛረብ ኣሎ፣ ገሊኡ ደንውሖ ኣሎ። በበይኑ ዓይነት አጋላልጻ ክገልጽ ከሎ ግን ነቲ ሰብ ከም ሰብኣይን ሰበይትን ሰብኣይ ክካ ኣጆኺ ክብለኪ እንታይ ልኪ ናይ መንጌ ፅቡቕ ነገር ዝነበረ ንሱ እናኸኣሎ ከሎስ ቀዲሙ ክንተኸይዱን ተመሊሱን ድሕሪትን ዘለኽስ ኣዜቢና ኣጆኽ ንዒ ኢሉ ሒዙኪ ከም ደምፃኪ ዝነበረ ጌርኪ ቀሚጥ እዩ። ስለዚ ክፈርድ ዘይኮነ ቁጣዕ ብዛዕባ ክግስፅ ዘይኮነስ ኣጆኽ ዝብል ዓይነት ሰብኣይ እግዚአብሔር ስለዝሃበኪ ናይ ሓቂ ተመስግን ነይሩ። ምክንያቱ ደቂ ኣንስትዮ ስምዒትክን ዝያዳ ኢሞሽናል ይኹን ደቂ ኣንስትዮ ዝያዳ ስምዒትክን ግለጽ ነገር እዩ። ስለዚ እቲ ሰብኣይ ንምንታይ ከም ዝገብሪ ከምዚ ክትኽደኒ ከምዚ ክትገብሪ ካብ ዝብል ቀሲሉ ኣጆኺ ክብል ከም ዝቐልል ብዛዕባ እቶም ተፃናንዑ ሰባት እንታይ ትመክርና እንታይ ርኢኺ? ሀዘን ላይ የሚመጡ ብዙ አይነት ሰዎች ናቸው። በጣም የቅርብ ጓደኞች፣ ቤተ ዘመዶች፣ በጣም ብዙ የማያውቁ ሰምቶ ዝም ብሎ የሚመጡ ሁሉም ቀርቦ አይዟችሁ ለማለት ነው የሚመጣው። ግን እያንዳንዱ ሰው ተናግሮ የሚሄደው ነገር አለ። የሚናገረው ነገር ወይ ያጽናናል፣ ወይ ጥያቄው ሲከታል፣ ወይ የበለጠ ሀዘኑ ሲከታል፣ ወይ ይሰብራል፣ ወይ ያሳዝናል፣ ወይ ሀዘን ኮምፔር ያደርግና የዛ ሀዘን እኔ ልጅ ኮሌጅ ሄዶ ልክ እንደዚህ ያዘንኩት ሊል ይችላል። ይሄኛው ሞት መቅበር ሲሆን ያኛው ደግሞ ልጅ እንደዚህ ሲሆን እንደዚህ ነው ያዘንኩት ብሎ የማይሆን ኮምፓሪዝን ውስጥ ይከታል እና ብዙ የሚያሳዝን ነገር ይሰማል ሀዘን ላይ እና ብዙ አይነት ነው ምን ሰማው የሰማሁት እና አንዳንዱ እንደውችን ልጅ እንደው ጣዖት አድርገሻት ይሆን የሚል አለ፣ በጣም ልብ የሚሰብር። አንዳንዱ በጣም ጥያቄ የሚያበዛ እንዴት ነው የሆነው፣ እንዴት ነው የተፈጠረው፣ በቃ ዲቴል የሚፈልግ ለወሬ ብቻ የመጣ እሺ ኦኬ ሁሉን ከተናገርኩ በኋላ ምን የሚጠቅም ነገር አለ ወደ ኋላ ያንን ነገር እንደገና ቪዚት እንድናደርገው እንደገና እንድንቆስል የሚያደርግ አለ፣ ሊያጽናና የሚመጣል። አንዳንዱ ቅድም እንዳልኩት ኮምፔር የሚያደርገው ራሱ በቃ በጣም የማይያያዝ ነገር የሰው ሞትና ከሆነ ነገር ጋር የሚያያዝና እንደዛ ነው ያዘንኩት ብሎ በቃ የሚሰብር ነገር የሚያሳዝን ነገር እና አንዳንዱ ደግሞ ኢዮብ ነው አይደለም ምንድን ያለው እናንተ በጣም የምታስጨንቁ አጽናኞች ናችሁ ነው የሚላቸው፣ የምትነዘንዙ ነው ያላቸው። እንደዛ አይነቶችም ደግሞ ሰዎች አሉ እና በጣም የምመክረው ለሰዎች ምንድን ነው ሀዘን ቤት ሰው ጋር ለሀዘን ለመድረስ የምንሄደው ለምንድን ነው? why do we go in the first place? የምንሄደው እጅ ነስተን እግዚአብሔር ያጽናት ብሎ ራት በልተን ለመውጣት ነው? ለመታየት ነው? ፊታችን አሳይተን ለመሄድ ነው? ያ ሰው መጥቷል ብሎ ሊስት ይዞ ቆይ ከለ መታለች ብሎ እንደው ስማችን እንደሚሰርዘው ቲክ አድርጎ በቃ እሷ መታለች ያቺኛው አይደለም። ማንንም ሰው ሀዘን ላይ ተቀምጦ አላማ አለን ወይ ስንሄድ ሪሊ እኔ በጣም ቅርብ ቀን አንድ ሰው እንደዛ ሲለኝ ነበረ። ከመሄደ በፊት ጸልዬ መሄድ ጀመርኳል። በቃ ሀዘን ቤት ለቅሶ ለመድረስ አላማ የምንድን ያን ሰው ለማጽናናት ከሆነ ጸልዬ እግዚአብሔር ሆይ የምናገረው ነገር ስጠኝ፣ ካልሰጠኝ ደግሞ ዝም ማለት። እኔ በጣም የቀረልኝ ነገር እንደው ሁሉ ጊዜ የምናገረው ነገር ምንድነው ለህፃናት የመጡ ሰዎች መጀመሪያ እዛ ሀገር ያሉ ፈረንጆች ናቸው። ኢትዮጵያኖች ጓደኞቻችን ዘመዶች ከመምጣታቸው ፊት ያገሩ ሰው ነው የመጣው እና የማይረሳኝ ቀን የማይረሳኝ ነገር እንደዚህ እግሬ ጋር ተቀምጠው ግማሹ እንደዚህ አጠገቤ በወንበር ጋር ተቀምጠው እንደዚህ እጄን ብቻ ነው ያዙ። እጄን ብቻ ያያዝናናኛል። ምንም ነገር አይጠይቁኝም።
እጄን ብቻ ቀስ ብላ ውሃና አምጣ ብቻ ነው የሚለው ሌላ ነገር አላስታውስም። እና ዝም ብንልስ በቃ መሄድ እኮ ሄደን ሀዘን ቦታ መናገር እኮ የለብንም ዝም ማለት እንችላለን። አይዞሽ ስንሄድም ጸልይልሻለሁ እግዚአብሔር ይረዳሻል አይዞሽ ብሎ መውጣት ሌላ ነገር ምንም አያስፈልግም። ጥቅስም መስጠትም አያስፈልግም። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ እንደ በጎ እንዲደረግ እናውቃለን ብሎ ይሄዳል ሰው። እኔ ነኝ ያንን ማለት ያለብኝ እንጂ ያ ሰው ያንን ጥቅስ ሊሰጠኝ አይገባም። በዛሳ የእግዚአብሔር ቃልም ቢሆንም ጥቅስም መስጠትም አያስፈልግም እንለስ የእግዚአብሔር መንፈስ ስጫት ካላለ በስተቀር ኢቭን ዛት ሀርት ሊያደርግ ይችላል። መርሳት የሌለብን በሀዘን ላይ ያለ ሰው ከእግዚአብሔር ጋር በጣም ቁጣ ላይ ያለ ሰው ሊሆን ይችላል። በቃ እግዚአብሔርን በጣም ለምን ወሰድከው ለምን ወሰድክብኝ ባለበት ሰዓት ምንም መስማት አይፈልግም። እግዚአብሔር መንፈስ ካሳሰበን እሶክ የመናገር ካላሳሰበን ግን ዝም ማለት ይሻላል። እና በአላማ እንሂድ ሰዎችን ልናጽናና ስንሄድ እግዚአብሔር ሆይ መናገር ካለብኝ የምናገረው ቃል ስጠኝ ብለን እንሂድ። ያ ኢፌክቲቭ ይሆናል። ያ ከሀዘን ያወጣል። እና በጣም መጠንቀቅ እንዳለብን ጥያቄ አናብዛ። ምን ይሰራልናል? እንዴት ሆነች ሞተች? እንዴት ሆና የት ጋር ወድቃ ቤት በኩል እንዴት ሆኖ በምን ቀንበስ አያስፈልግም። ምን ያደርጋል? ምን ይጠቅማል? እኔ አይጠቅምኝ ለሚሰማ ሰው አይጠቅም። እና ያ ዲቴል ምንም ወደፊት እንዴት ነው ግን የሆነው ብሎ መጠየቅ እንችላለን። አውት ኦፍ ኪዩሪዮሲቲ ያ ሰው ሀዘን ላይ ያለ ሰው ለመናገር ፈቃደኛ ከሆነ አለዛ አለመጠየቅ ይሻላል። ግን በአላማ እንሂድ ባይ ነኝ። ለቅሶ ስንደርስ አላማ ኖሮን ያንን ሰው ለማጽናናት ከሆነ ጠይቀን እንሂድ፣ አለዛ ዝም እንበል። ያ ነው ምክሬ። እዚህ ካብ ተኸቢድ ተሞክሮ ዝሓለፍኩሞ ዝተምሃርኩሞ ነገር ዓብይ ንህዝብና ንኩልና ዝጠቅም እዩ። ብዙሕ ዓይነት ሰብ ይመጽእ እዩ። ገሊኡ ቀረባ ዝፈልጠካ ገሊኡ ዘይፈልጠካ እውን ይመጽእ። ሓዘን ከፃና ክበፅሕ ከፃና ንዓካ ኢሉ ይመጽእ ክመጽእ ከሎ ግን ዳርጋ ኩሉ ይዛረብ ኢልክ እዩ። ኩሉ ክዛረብ ከሎ ወይ ገሊኡ የፃናንዓካ ገሊኡ ይሰብረካ ገሊኡ ሕቶ ይፈጥረልካ በበይኑ ዓይነት ገሊኡ ምስካል ኣዋራዲኡ ናይ ከለ ሓዘን ከኣጋጥምን ከምዚ ኣጋጥም ኢሉ ዘይከውን ነገር ውድድር ዘምፅእ ኣሎ ኢልክ እዩ። ገሊኦም ድበሉኺ ጣዖት ዶ ጌርክያ ነርኪ ብጣዕሚ ዶ ስለ ዘፍቀርክያ ከምዚ ኮይኑ ዝበልኩ ነገር ከም ዘሎ ብሕቶ ጦቕ ዘበልኹ ሰባት ከም ዝነበሩ መዓስ ሞይታ ከሚላ ሞይታ እንታይ ዳ ረኺብኩሞ ዓይነት ሕቶ ከም ዝነበሩ ምዚ እንታይ ኢልኪ ቀንዲ ክፍለጥ ዘለዎሲ ንምንታይ እየ ዝኸይድ ኢልና ክንፈልጥ። እንደ ሓዘን ክኸይድ ተደኣ ኮይኑ ሰብሲ ንምንታይ እየ ዝኸይድ ከለ በፂሑ ነይሩ መፂኡኒ እኮ እዩ ንኽበሃል ዲና ንኸይድ ወይስ ናይ ሓቂ ነቲ ሰብ ከነፃናንዕ ኢና ንኸይድ እዩ ሓደ ጉዳይ። ክኸይድ እንተ ደኣ ኮይና ሓም ከም ሰብኣይ ድበለኪ ክኸይድ እንተ ደኣ ኮይነሲ ፀሊአ ድምካ ጀሚረ እዩ እግዚኣብሔር ፕላን ዝገበሮ ነገር ክኸውን ምንቲ ቃል ኣምላኽ ንሕራ ኣለዎ ክፈልጥ። እቶም ደቂ ዓድኹም እቶም ዝነበሩ ኣብ ሳመርሴት ዝቕመጡ ዝበልክዮም ኩሎም ዳርጋ ፃዓዲዮም ነይሮም። ኣነ ሓበሻይ ነበረና ኣብቲ ቦታ ሓዘን ኮይኑ ቤተሰብ ክሳዕ ድመፁ ኣብ ጥቓ እግሪ ኮፍ ኢሎም ነይሮም። ሓደ ብጎኒ ክኸውን ገመለ ንሶም ግን ኮፍ ኢሎም ሲ ሕቶ የብሉ ገለ የብሉ ናይ ኣሜሪካውያን ዓይነታት ተሓዛዝና ኢሎም ኢድኪ ሒዞም ጥራይ ስቕ ምባል እዚ ኣፀናኒዕኩም ምዃኑ ድድልየክ ተሎ ማይ ዶ ክነምፃልኪ ጥራይ ከም ዝበልኩኺ ነጊርክና ድሓር ዝገርም ዝበልክያ ጥቕሲ እውን ምናልባት ጥዑም ድመስል ሕጂታ ጥቕሲ ንምሳሌ ንእግዚኣብሔር ነቶም ዘፍቅሩ ከም ሓሳቡ ተፀውዑ ነገር ኩሉ ንሰናዮም ዝድግፎም ዝብል ቃል ባዕሉ ሲ ሰብ ክብለካ ከሎስ ከም ዝጎድእ ንስኺ ሓዘንተኛ እዩ ክብሎ ዘለዎ እምበር ሓዘን ክበፅሕ ድመፅእ ከምኡ ዓይነት ጥቕስታት ክጠቅሱን ከም ዘይብሉ ድሕር ኣብ ልብና እግዚኣብሔር ዘይሉና እቲ ድምረፅ ስቕ ምባል ምዃኑ ኢኺ መኺርክና። እዚህ ላይ ብጨምር ደስ የሚለኝ ምንድን ነው እንደው ለትምህርት ይሆናል ብዬ ስለማስብ ብዙ ጊዜ ሀዘን ላይ ሰዎች እመጣለሁ ደውልልሻለሁ ይላሉ። ላናደርገው ፕሮሚስ አንግባ። በጣም እንደምናደርገው እርግጠኛ ከሆነ ብቻ ነው እንደዛ ማለት ያለብን። አንዳንድ ጊዜ እንደውላለን ብለን ሰዎችን ሳንደውል እንቀራለን። ስለዚህ እደውልልሻለሁ እመጣለሁ ብለው ላይመጡ ይችላሉ። ፈጽሞ ጭራሽ ላይደውሉ ይችላሉ። እንደዚህ አይነት ፕሮሚስ ባንገባ ጥሩ ነው። ዝም ብለን ሄደን መጠየቅ ይሻላል እመጣለሁ ብሎ ከመቅረት። ሌላው ደግሞ ምንድነው ደውይልኝ ወይ ደውይልኝ በቃ ችግር ካለ አለው ደውይልኝ እንላለን ሀዘንተኛውን። የሀዘንተኛ ሰው እኮ
እንኳን ስልክ መደወል አይደለም ጧት ካልጋ መውረዱ ራሱ በጣም ከባድ የሆነበት ሰዓት ነውና እኛንን ደውለን ያንን ሰው ማናገር ያለብን ወይስ ያዘንተኛ ነው መደወል ያለብን ለኛ ስለዚህ ዶን እንደዚህ አይነት ሪኩዌስት በጣም መጫን ነው ሰው ላይ የማይሆን ነገርና ምንድነው የሚሆነው መደወል ይሻላል ደውለን ወይንም ቴክስት አድርጎ ብደውልሽ ባገኝሽ ደስ ይለኛል ወይ ብቅ ብል ደስ ይለኛል እንደዚህ ብሎ ፍቃድ ጠይቆ ይሻላል እንጂ ከዛ ሰው ካዘነው ሰው ምንም ሪኩዌስት ማድረግ አንችልም እኛ ነን we have to take the step to pull that person ደግሞ በጣም ኢንቴንሽናል ለማጽናናት ከሄደ ኢንቴንሽናል መሆን አለብን በያን ሰው በዛ ሰዓት ሊያጽናናው ይችላል ምን ይሆን ገብቶ እቃዎችን ማጠብ ሊሆን ይችላል ልጆቹን ይዞ መሄድ ሊሆን ይችላል I am here for you ብሎን ኢንቴንሽናል መሆን አለብን ያንን ሰው ለመርዳት ከዛ ውስጥ እንዲወጣ ነው መፈልገው የሚል ነገር ካለ ሁሉ ጊዜ ብዙ አይዲያ እናገኛለን ግን እንደው ምን ትለኛለች ብለን ካይደን ከፍቅር ስላልሆነ ያስተውቃል አይዘልቅም ደግሞ ይሄን ነው መጨመር ፈልገው ኣብዚ ሕጂ ኩስኽ ድማ ኢልኪ ድወሰኽኪዮ ክልተ ሓሳባት ሰለስተ ሓሳባት ኢልክና ነቲ ሰብሲ ክመጽኤ ኢልካ ወይ ከምዚ ክገብር ኢልካ ዝደይ ምግባር ዘይኮም ተስፋ መሃብ ጌጋ ምዃኑ ወይ ድማ ደውልለይ ትበልኹ ክድውልሎም ከልኣይ ትኽእል ኢኹ ንሶም ክድውሉ ዘለዎም እምበር ነቲ ሓዘንተኛ ክድውል ደይምፅባይ ካልእ ግን ሓዘንካ ህፃናንዕ ዝኽእል ኢልኪ ተቐመጥኪዮ ኣብነት ናይ ሓቂ ፈትዮ ወላ ኣቑሑትካ ምሕፃብ ክኸውን ይኽእል መፅኡ ገዛ ክሲ ኣቑሑት ንድሕር ሓፂቡ ስቡእ ጌሩ ከባራት ዓኪ ይኽእል ምናልባት ነዞም ቆልዑ ገለ ኣዛዊረ እንዶ ክመፅእ ገለ ክገብረሎም ምባልሲ እቲ ክንገብሮ ንኽእል ንግበር ካብ ፍቕሪ ካብ ሓልዮት መንኪ ኣብዚ ጉዳይ ዝኸንስኻ እንታይ ተማሂርካ እዚ ነገር እዚ ተማሂረሉ ኣለኹ ትብሎ ንህዝብና ድማ ክጠቅም ዝኽእል ትምህርቲ እንታይ ኣሎ ይገርማል መቼም ትሩሊ ለእኔ በሀዘን ውስጥ ማለፍ ሰውን ሊጎዳ የሚችል ነገር ነው ምንም ጥያቄ የለውም ለእኔ ፐርሰናሊ ትሩሊ የእግዚአብሔርን ውበት የእግዚአብሔርን ማንነት ያወኩበት ነው ብል ምንም ኤግዛጀሬት ማድረገው አይደለም በጭራሽ ትሩሊ እግዚአብሔር ማን ነው እግዚአብሔርን ትልቅነት የተረዳሁት ከየትኛውም ነገር ይልቅ በዚህ ውስጥ ባለፍኩበት ጊዜ ነው ትሩሊ ኦፍ ኮርስ ሞት በጣም አስቀያሚ ነገር ነው መጽሐፍ ቅዱስም እንደሚለው አይደል እና የመጨረሻ መራራ ነገር ነው ግን ያንን መራራ የሆነውን ነገር ውስጥ ግን ሲያሳልፈን እግዚአብሔር በቃ የእግዚአብሔርን እግዚአብሔርነትም እናይበታለን በዛ ውስጥ truly that God is high and exalted እና ለኔ ያንን በደንብ ተምሬበታለሁ ስለ እግዚአብሔር ማንነት የእግዚአብሔርን ፍቅር የእግዚአብሔርን በጎነት ሁሉ ከየትኛውም ከሌላው ነገር ይልቅ የተሻለ የተረዳሁበት ነው ብል ኤግዛጀሬት ማድረግ አይደለም በጭራሽ እና እግዚአብሔርን ስለዛ አመሰግናለሁ ሞት ሆይ መውጊያ ይታለ ደግሞ የሚለው ነገር ደግሞ እጅግ በጣም ደስ ይለኛል ምክንያቱም ሪሊ እኔና እናንተ ላይ የሚደርሰው ሞት በምንም አይነት ሁኔታ ውስጥ እንኳን ቢሆን መውጊያው የተሰበረ ነው እና ስለዛ በክርስቶስ ኢየሱስ ሞት የተደረገልን ነገር ደግሞ በቃ እንዴት ነው በጣም እጅግ ሊወጋን የሚችለውን ሞት እንዳከሸፈው ደግሞ አስባለሁኝ እና በእውነት እግዚአብሔር ይመስገን ብቻችንን ስላይደለን እግዚአብሔር በሀዘንም ውስጥ አብሮን ያለ ስለሆነ ኢንፋክት ከሁሉም በላይ የሚያቀለው ያ ነው ምክንያቱም ብቻችንን አይደለንም በየትኛውም አይነት ሁኔታ ውስጥ ብናልፍ እና በዚህ ባለፍንበት ነገር ውስጥ በቃ እግዚአብሔርን በጎነት አይቻለው እግዚአብሔር ከኛ ጋር ነበረ በደንብ ነበረ እና በብዙ መንገድ ነው እግዚአብሔር ይመስገን ለኔ የቀረልኝና የተማርኩት ነገር ያንን ነው መንገድማ እንታይ ኻ ትብለና ደልኻ ሞት መሪር ምዃኑ ሞት ኣዝዩ ከቢድ ምዃኑ ሕማቅ ነገር ከም ምዃኑ እዩ ክበፅሓካ ከሎሲ ከቢድ እዩ ሓቂ ንዝኾነ ኮይኑ ግን ኣብቲኮም ዓይነት ኩነታት ሲ እግዚአብሔር ፍቅሩ ምዃኑ እግዚአብሔር ሕያው ምዃኑ ቲ ዘለዓለማዊ ድኾነ እግዚአብሔር ቀረባ ምሳኻ ምዃኑ ድረኣኽሉ ኩነታት እዩ እዚ ልዕሊ ምርዳእ ሰብ እዩ ናይ ሓቂ እግዚአብሔር ረዲኡ ካምበር እዚ ከቢድ እዩ ኣብኡ ሽዑት ጳውሎስ ዝበሎ አንታ ሞታቤሉ ሓይልኻ ሞታቤሉ ብልሕኻ
زبلو ጳውሎስ ኣብ ቀዳማይ ቆሮንቶስ 15 ንዑን ጠቂስካሲ ኣቤሎ ሓይሉ ኣቤሎ ብልሕና ይሞት ክሳዕ ትብል ገይሩካል ምክንያቱ እግዚአብሔር ምሳኻ ምዃኑ ስለ ዝፈለጥካ ኣምላኽ ምሳ ያለው በይኒ አይገድፈልኒ ኣብ ተኸምቲ መሪር ነገርሲ ካብት መሪር እግዚአብሔር ገለ ድበልጽ ነገር ከም ደምጽ ነገርካ እግዚአብሔር ይመስገን እግዚአብሔር በሐቂ በየሩስ ብዙሕ ነገር ይሰርሕ ኣምላኽ ስለ ዝኾነ ዶክተር መንጊ ሓዊ ኣዜብ ሓፍተይ ምስ ክልተ ደቁኹም ተንፍትዋት ደቁኹም እግዚአብሔር ረዲኡኩም ኣብ ደሓሸ በጽሕኩም ኣለኹም ከቢድ ነገር በጽሕኩም ኣዝዩ ከቢድ እምበር ምናልባት ነዞም ተኸታተልቲ መደብና ግን ከመይሎም ከምዚ ይብሉ ክብለኩም ዝኽእል ሰብ ኣለ ከቢድዎ ኣብ ሓዘን ብጣዕሚ ድሳቀ ዘሎ ሰብ ክህሉ ይኽእል እዩ ነቲ ሓዘን ምግዳፍ ዘኣበዩ ንብዙሓት ከም ድመኸርኩም ፈልጥ እሞ ሕጂ ኸ እንታይ ብመኸርኩምዎ ነዚ ህዝቢ እዚ ድጉዳእ ደሎ ድፈትዎ ሲኢኑ ዘሎ ሓዘን ከቢድዎ ደሎ ሞ ኣብ ቤቶም ሰባቱን ሕጂ እናኸበዶ ድጭንቕ ደሎስ እንታይ መካፈልኩም ለሰው ሀዘን በጣም ሴንሲቲቭ ሆኜ ነው ይሄን ነገር መናገረው ቅርብ ጊዜ አንድ ሰው አጋጠመኝና ያቺ ሴት ምን አለችኝ እግዚአብሔር ልጄን ወሰደ በጣም ጨካኝ ነው አለች ጨካኝ ነው አልኩት እና ብዙ ነገር ከነገረች ማለት ምን ብዬ ልጸልይልሽ ብዬ ስጠይቃት ምን አለችኝ እግዚአብሔር ሪል እንዲሆንልኝ ያመለኩት አምላክ ያገለገልኩት አምላክ ሪል እንዲሆንልኝ ጸልይልኝ አለች እንደዛ ያደርጋል ሀዘን ሲወሰድብን እግዚአብሔር አለ ነበረ የት ነበረ ይሁሉ ሲል ልጄን እንዴት አላዳነው እንዴት የት ነበረ እግዚአብሔር እንዴት ጨካኝ ነው እንዴት ክፉ ነው የሚል አይነት ሁኔታ የሚገባ በጣም ብዙ ሰው አለ አንድ ነገር የሚገባኝ ነገር አለ ባሳለፍነው ነገር በራሴም ህይወት የተረዳሁት ምንድነው እግዚአብሔር በጣም ዓላማ ያለው አምላክ ነው ህዝቡን ያለ ዓላማ አይመራም በመናልፍበት ነገር ውስጥ ሁሉ አብሮን ሊያልፍ ምክንያቱም ስለ ኢየሱስ ክርስቶስ የሚናገረው ምንድነው የህማም ሰው ይለዋል እንግሊዘኛው እንደው familiar with pain ነው የሚለው ሀዘናችን የሚገባው አምላክ ነው ይገባዋል ዝም ብሎ ብቻችንን እዛ ተሰቃዩ የሚል አምላክ አይደለም እኔ በጣም በማለቅስበት ጊዜ በእውነት ጌታ ኢየሱስ ከኔ ጋር ያለቅሳል እኮ የሚል ኮንቪክሽን ነበረኝ ለምን ብቻዬን አልተወኝም በዚህ ውስጥ he is with me and he's crying with me ለዚህ ነው ብዙ ሰዎች ሲያዝን በጣም እንባ በዛች ምናምን ሲሉ it's okay ታልቅስ it's a loss she's mourning a loss let her cry let him cry it's okay የምለው ሀዘን ብዙም ባስላለውና በዛው ውስጥ ደግሞ እግዚአብሔር ደግሞ አብሯቸው የሚያለቅስ አምላክ አለ ብዬ አምናለሁ እኔ እንደዛ ክርስቶስ ይገባል ሀዘኔ ብዬ ነው ማምነው ኦኬ ታዲያ የማልፍበት ነገር ዓላማ አለው ነው ምንለው አንዳንድ ጊዜ አይደለም እግዚአብሔር ዓላማ አለው ያንን ደግሞ የምናውቀው ምንድነው ያሰብከው ስንለው ነው ከራሳችን ነገር ወተን ምንድነው why do I go through this what is it that you're trying to tell me ምንድነው ልታሳየኝ የምትፈልገው ምክንያቱም እኔ ሆነለዋለሁ እግዚአብሔር እንደሚወዱ እንደ ሐሳቡ ለተጠሩ እኔ ያ መብት አለኝ ለመናገር ነገር ሁሉ ለበጎ እንደደረግ እናውቃለን ሲል ይሄም እንኳን ለመልካም እንደሆነ እግዚአብሔር ሊጠቀምበት እንደሆነ ይገባኛል ከባድ ቢሆን መራራም ቢሆን እግዚአብሔር ያንን ወስዶ ሊጠቀም የሚችል አምላክ እንደሆነ አምናለሁ ሰዎችም ደግሞ እንደዚህ አይነት አቋም ቢወስዱ እግዚአብሔር ሊያሳያቸው ምክንያቱም የራሳቸውን ፈቃድ ገደሉ ማለት ነው የራሳቸውን ፈቃድ ከሱ ጋር ተስማሙ ማለት ነው ፈቃዳቸውን ሲገሉ እኔ አይገባኝም አንተ ግን የምትሰራውን የምታውቅ አምላክ ነህ you're sovereign አይገባኝም ለምን ይሄ ነገር እንደሆነ አይገባኝም አንተ ግን ልታስተምረኝ ልታሳይ እንድትጠቀምበት የምትፈልገው ነገር አለ ስንል we will see what is going to do አሁን እኛ ዘመን አልፏል ብዙ ጊዜ አልፏል ይሄ ነገር እኛ ሀዘን ያለፍንበት ጎዳና ትንሽ ጊዜ ሄዷል በዛ ውስጥ እኔ በህይወቴ ያለፍኩትን ያሳለፍኩትን ያየሁትን ነገር ብናገር ጊዜ የለንም ለብዙ ሰዎች ሀዘን ለማዳመጥ አንደኛ እኔን ራሴን ሴንሲቲቭ ነው ያደረገኝ ለሰው ሀዘን ሴንሲቲቭ ነው ያደረገኝ አንዱ ብቻ እሱ ብቻ ሳይሆን
ለብዙ ለተሰበሩ እህቶች I have been there I know ብዬ ስናገር ገና ኦፕን አፕ ያደርጋሉና ብዙ መጽናናት በዛን እነዛ እህቶች ውስጥ እንዳደርጋሉና እግዚአብሔር ህይወቴን ወስዶ የኔን ቁስል ወስዶ ሌሎች ሰዎችን ሂል ሲያደርግ አይቻለሁ ሌሎች ሰዎችን ሲጠቀምበት አይቻለሁ አይዞሽ እንድል ደግሞ ይሰሙኛል እነዚህ ሰዎች ለምን እንዳለፍኩበት ስለሚገባቸው ይገባኛል ያለሽበት ሁኔታ ይገባኛል አውቀዋለሁ ስላቸው እንዴት ሲሉ አውቀዋለሁ አልፌበታለሁ ያኔ በጣም በጣም ያያይዛል እና እግዚአብሔር ደግሞ በዛ በመያያዙስ ምንድነው የሚያደርገው ሂሊንግ ነው የሚሰጠው በእኛ ለሌሎች ሰዎች መጠገን ነው የሚሰጠውና እግዚአብሔር ያለ ዓላማ አይደለም ባዛን ውስጥ ተሰብረን እንድንቆይ የሚፈልግ አምላክ አይደለም ያለን አይደለም የመጽናናት ሁሉ አምላክና አባት ይላልና የሚያጽናና አምላክም ነው የሚያበረታና አምላክም ነው የሚያቆም አምላክ ነው ዓላማም ደግሞ ያለው አምላክ ነውና ይሄንን ነው በራሴ ህይወት ያየሁት ለዚህ ደግሞ የሚያበቃ አብረነው ጊዜ ስናሳልፍ አብረነው ጊዜ በስብራታችን ተጎትተንም ቢሆን ከስሩ አለመጥፋት ጌታ ሆይ አልቻልኩትም በቃ ይሄንን ሀዘን አክሴ መራራ ሆነን ጥለነው ብንሄድ የት ነው የምንሄደው ወድ ቢጎ ከእግዚአብሔር ላይ ወዴት ነው የምንሄደው ወደሱ ብንሮጥ ግን ይበጀናል ጀርባችን ሰተን ብንሄድ የት ነው እሺ ሌላ አማራጭ ካለ ተስፋኝ ነው የተሻለ አማራጭ ካለ it's okay ግን የለም we'd better come back to him we'd better be on our knees and say Lord please take this away help me አግዘኝ ልወጣ ፈልጋለሁ አግዘኝ የሚያግዝ አምላክ የሚያበረታ አምላክ ዓላማውን ደግሞ የሚያሳይ አምላክ ነው እኔ I'm a testimony a living testimony of this እና በድፍረት ነው የምናገረውና እንደዚህ አይነት የመጽናናት ሁሉ አምላክ አባት ብሎ ሲናገር ጌታ እንደዚህ አይነት አምላክ ስለሆነ ባይሆን ባልተጻፈ ነበር እና ይሄ ነው የሚገባኝ እኔ በዚህ ትዝበልኪዮ ንኽጠቅም ዝኽእል ዓቢ ሓሳብ እግዚአብሔር ጨካን ከም ዘይኮነ ከም ኩዕሶ ድጻወተልና ከም ዘይኮነ አምላክ እዚ ክርዳእና መጀመርያ በቲ ንሓልፎ ነገርሲ ገለ ነገር ካብኡ ዘውፅእ አምላክ ጽቡቕ ነገር ደምፅእ ንሕና ብንሓልፎ ድማ ንሱ ምሳና ከም ዘሎ ኢኺ ትዛረብ ዘለኺ ንሱ ንባዕሉ ጎይታ ባዕሉ ናይ ሕማም ሰብ ሕማም ልዱይ እናበለ ኢሳያስ 53 ዝዛረበሉ ንሱ ብመከራ ዝሓለፈ ተሳቀ ጎይታ ከም ደልና እዚ ሊቀካን ከም ደልና በዚ ክንሓልፍ ከለናሲ ዓቢ ዓላማ አለው እግዚአብሔር ሕጂ ናትኩም ዓላማ እናርአኽ ይኸድክ ዓመታት ክሓልፍ ከሎ ሕጂ ምልስ ኢልክ ክትርኢ ከለኸስ ኣብ ህይወትኪ ዓላማ ነይሩ እግዚአብሔር በዚ ክሕልፍ እንኸሎ ተዓቢ ሕጂ ድኸውን ዘሎ ትነግርና ዘለኺ ብዙሓት ሰባት ሓዘን ከጋጥሞም ከሎ ኣብ ውሽጢ ንባዕልኺ ዝስማዓኪ ነገር ኣሎ እዚ ሓዘን እዚ ሃልዩ ድማ ብድንጋፀ ኣነውን በዚ ሓሊፈ ኣጆኺ ክትብልየን ከም ትኽእሊ ኢኸ ትዛረብ ዘለኺ ሕጂ ሓንቲ ብቐረባ ነገረትክሲ እቲ ኩሉ ዘምለኽክዎ ኣምላኽ ኣበይ ኣሎ ሓቂ ድዩ በቃ እንታይ ኣበይ ጠፊኡ እቲ ኣምላኽቲ ክትብል ከላስ ንስኺ ግን ክትሕግዝ እያ ከም ትኽእሊ ዘለኺ ኢኸ ትነግርና ነይርኪ ምክንያቱ እግዚአብሔር ናይ ምጽንናዕ ኣምላኽ ከም ዝበሎ ቃሉ ደጻናና ኣምላኽ እዩ ነቶም ኣይክእሎኒ ጎይታ ሓግዘኒ ንዝልዎ ከምቲ መጀመርያ ዝሓት ድበልኪ ካልእ ዝሓሸ ኣማራፂ የልቦን ብዘይካ ናብ ኣምላኽ ምጥባቕ ብዘይካ ናብ ጎይታ ምቕራብ ብዘይካ ናብ ኣምላኽ ምቕራብ ምጥባቕ ካልእ ኣማራፂ የብልናን ዝሓሸ ነገር የለን ስለዚ ናብኡ ንጥበቕ ይሓሳብ ጎይታ ብርኽ ከብልካ ኣዝዮም ሓፍተይ ስለትገብርዮ ዘለኹ ኣገልግሎት ብሓቂ እግዚአብሔር ኣምላኽ ይመስገን ንብዙሓት ደገፍ ኮይንክለኺ ተባረኺ ዶክተር መንግስቱ ሓወይ እንታይ ይበልካ እንታይ ካብዚ ንህዝብና ክትነግሮ ትኽእል ነገር አለ ብዙ ነገር አለ በመጀመሪያ ደረጃ እግዚአብሔር ቅድም እንዳልኩት የሚገርም አምላክ ነው ትሩሊ የሚገርም አምላክ ነው በዚህ ሁኔታ ውስጥ ስናልፍ እግዚአብሔር አይፈርድም በማንም አይፈርድም እና እግዚአብሔር አንደርስታንድ ያደርገናል ኢንፋክት አንድ ሰዎች የሚሉት አባባል አለና እውነት ነው እግዚአብሔር በዚህ አይነት ሁኔታ ውስጥ ስናልፍ አንደርስታንድ ያደርገናል ምክንያቱም he has lost a child too አይደል እና ስለዚህ የእግዚአብሔር ልብ ብዙ ጊዜኛ እንደሚሰማን ወይም ውስጣችን እንደሚከሰን አይደለም እግዚአብሔር የሚከስ አምላክ አይደለም በምንም አይነት ሁኔታ ውስጥ
ስለዚህ በምንም አይነት ሀዘን ሁኔታ ውስጥ ብንሆን ሌሎች ሰዎች ላይረዱን ይችላሉ እንጂ እግዚአብሔር ይረዳናል። እግዚአብሔር ደግሞ አይፈርድም። አንድ እሱ ነው። ሌላኛው ግን እውነት ከዚህ ጋር ያለው እውነት ይሄ እንዳለ ሆኖ ሌላው ግን ለመጽናናታችን ግን እኛ መፍቀድ አለብን። እግዚአብሔር ጨዋ የሆነ አምላክ ነው። ሳንፈቅድለት አይገባም። ልንጽናና ስንፈልግ እና ሊያጽናናን ስንፈቅድለት ወደኛ ይገባል ማለት ነው። ግን ሊያጽናናን ግን ይወዳል። እግዚአብሔር ሊያጽናናን ግን ይወዳል። ለኛ ያየነው ያንን ነው። ትሩሊ እኔና እዚህ በተለያየ አይነት መንገድ ነው ያዘንነው፣ በተለያየ አይነት መንገድ ነው የሄድነው። ግን ለኔም እግዚአብሔር ነው፣ ለአዜብም እግዚአብሔር ነው። እኔንም በኔ መንገድ፣ እሷንም በሷ መንገድ እና እግዚአብሔር ያ ነው። አይ ቲንክ ብዙ ጊዜ ቤተክርስቲያን ውስጥ እና የምንቸገረው ምንድነው በቃ እግዚአብሔር በአንድ መንገድ ብቻ የሚሰራ ስለሚመስለን ነው። ግን እግዚአብሔር እንደዛ አይደለም። ግን ትልቁ ነገር በጣም ትልቁ ደግሞ ሌላው እውነት ግን ሪሊ በምድር ላይ የሚሆነው ሞት የምን ውጤት ነው ብለን ብናስብ ሞት የኃጢአት ውጤት ነው እና ኃጢአትን ያመጣው እግዚአብሔር አይደለም። እና ስለዚህ የሞት ምክንያት እግዚአብሔር አይደለም። ግን ለዛ ግን የሚሆን መፍትሄን በክርስቶስ አድርጓል። እግዚአብሔር ሞትን ፈቅዷል። በእርግጥ ያለ እግዚአብሔር ፈቃድ የሚሆን ነገር ስለሌለ ግን ሞትን ግን ኮዝ አላደረገውም። ሪሊ ሞት ወደ ዓለም የመጣው በኃጢአት ምክንያት ነው እና ኃጢአትን ደግሞ ወደ ዓለም ያመጣው የሰው ፈቃድ ነው። ስለዚህ ያ ብዙ ቴዎሎጂካል የሆነ ነገር ነው። ወደዛ ባንገባ ለነገሩ ጥሩ ነው። ግን እግዚአብሔር ይመስገን እና እግዚአብሔር የሚያጽናና አምላክ ነው፣ የሚረዳ አምላክ ነው። ስለዚህ በሀዘን ውስጥ ያሉ ማዘን የከበዳቸው ሰዎች እግዚአብሔር ሊያጽናናችሁ ይወዳል ማለት ነው የምወደው እና ሊረዳችሁ ይወዳል፣ ግን ልትፈቅዱለት ደግሞ ይወዳል። እናንተ ለራሳችሁ ከምታስቡት በላይ እግዚአብሔር ለእናንተ ያስባል። እናንተ ራሳችሁን ልታጽናኑ ከምትችሉት በላይ እግዚአብሔር ሊያጽናናችሁ ይችላል፣ ግን ልትፈቅዱለት ደግሞ ይገባል። እና እግዚአብሔር የሚያጽናና አምላክ ነው። እግዚአብሔር የሚረዳ አምላክ ነው። ቅድም እንዳልኩት ትሩሊ ለኔ በጣም የደነቀኝ ነገር ምንድነው በቃ እግዚአብሔር ከምናስበው በላይ ሪል ነው። ትሩሊ ሪል ነው። እና ለኔ የእግዚአብሔርን ታላቅነትም ደግሞ አፕሪሼት እንዳደርግ ያደረገኝ ልክ ሞት ሪል የሆነው ያህል፣ ሞት ጨካኝ የሆነውን ያህል እግዚአብሔርም ደግሞ ሪል ነው። ሊያጽናና ሪል ነው፣ ሊወድ ሪል ነው። እና ያንን ኤክስፒሪየንስ አድርጌያለሁ እና ከዛ የተነሳ ነው ትሩሊ በቃ የሁለቱ ኮንትራስት ይገርማል። ምክንያቱም የሞት ሪልነትም ይገርማል ጭካኔው፣ እና የእግዚአብሔርም ደግሞ ሪልነት ይገርማል ማጽናናቱና መቅረቡ ማለት ነው። ግን ልንፈቅድለት ይገባል እና ጌታ ይመስገን። መንጌ ሓዊ ብጣዕሚ ንመስግነካ ትብሎ ዘለኻ ብሓቂ ከምቲ ሓቂ ዝኾነ ሞት ምህላው ማዕርግ ድማ እግዚአብሔር ምህላው ሓቂ እዩ። ከምቲ ሞት ሓቂ ኮይኑ መሪር ዝኾነ እግዚአብሔር ድማ ምጽንና እዩ። ሓቂ ኮይኑስ ደጸናንዕ እዩ። ድሓር እንታይ ኢልካ ግን ክንፈቅደሉ ኣለና ተዓንተ ወይ ድበልና ኣውሎ ስለዚ መጀመርያ ክትፈቅደሉ ዳኣበዩ ኣነ ኣብዩንሎ ምባል ክኽእል ግን ብዙሓት ሰባት ንኣምላኽዮም ድኸስዎ በበይኑ ሓዘንና ኢልካ ኣተሓዛዝናና በበይኑ ኣብ ምኽሳስ ተበፂሕካ ግን ፀገም ኣሎ። ንእግዚአብሔር ክትከሶ ዘይኮነስ ምስ እግዚአብሔር ክንሰማዕ ይደልና ኣብቲ መጀመርያ ድብልካ ክጅመር ከለውን ኢልካ ሞት ዝመፀሲ ብእግዚአብሔር ኣይኮነን መፅኡ ንሞት ዘምፅኦ ውጥቀት ሰብ ፍቓድ ሰብ እዩ ሓጢኣት እዩ ሞት ኣምፅኡ። ስለዚ ንእግዚአብሔር ብሌም ክንገብሮ ይግባአናኒ እወ ዘይፈልጦ ነገር የልቦን ኩሉ ይፈልጥ እዩ ግን ኮይኑ ግን መበቆሉ ደምፆ እግዚአብሔር ኣይኮነን። ኣብ ከምዚ ዓይነት ኩነታት ኮይንና ወንሲ ምስ እግዚአብሔር ግን ተሳሚዕና ክንከይድ ነቶም ሓዘን ዘለው ኢኻ ተዛሪብካ መናገር የምፈልገው ምንድነው እግዚአብሔር በዚህ ሀዘን ውስጥ ባለሽበት ጎዳና ምንድነው ለህይወትሽ ከሱ ጋር ባለሽ ሪሌሽንሺፕ ምንድነው ያደረገው ብዬ ሰው ቢጠይቀኝ ልቤ ሞር እግዚአብሔር እንዲፈልገው ነው ያደረገኝ። እንድፈልገው ነው ያደረገኝ። በቃ ልቤ እግዚአብሔር እንዲሻው ነው ያደረገኝ። የእግዚአብሔር ቃል ያለኔ ምንም ልታደርጉ አትችሉም apart from me can do nothing ነው የሚለውና ለሚቀጥለው ለቀጣዩ ህይወቴ
ያለ እግዚአብሔር እንደማይሆንልኝ በጣም ነው የገባኝና በቃል ውስጥ በጣም እግዚአብሔርን ፈልገው ነበር I really wanted to know him እና ምንድነው ያደረገኝ ልቤ እሱን እንዲፈልገው አደረገኝ በቃ ህይወቴ ከዚህ በኋላ የምቀጥለው ህይወቴ አንተን አውቄ ማለፍ ነው የምፈልገው ካንተ ተጠግቼ ነው መሄድ የምፈልገው የሚልና ሐዘን በቃ እንዴት ነው የሚያደርገው ማድረግ የሚገባው ምንድነው እንደ ንፋስ ብዬ ቅርብ ጊዜ እንደዘጋና አርጂ ንፋስ ቀስ እያለ ነው የሚገፋው አይደለ ሐዘንም ቀስ እያለ የሚያስጠጋው ወደ መስቀሉ በቃ አደነፍተዴ ወደሱ ነው የሚያስጠጋው ከሱ ጋር ነው የሚያስጠጋው እና it has done that for me closer ወደ እግዚአብሔር እንድፈልገው ልቤ ወደሱ እንዲመጣ አድርጎኛል እኔ ለራሴ በጣም ይደንቀኛል ለእግዚአብሔር ስራ ነው ብዬ ነው ማስበውና I think በፍቅርነት መጠን ነው ሌላው ልናገር መጨረሻ ላይ እንደው ብናገር ደስ የሚለኝ ፓስተሬ ዛኬንታኪ ነበር እንግዲህ ሳመርሴት ፓስተሬ ያለኝ ነው በአንድ መስመር ነው የተናገረው ምን አለ I don't understand your ways but I trust your heart እግዚአብሔር I don't understand መንገድ አይገባኝም ምክንያቱም sovereign ማለቱ ነው I don't understand your ways but I trust your heart ልብን ግን አምናለሁ ልብ ያባት ልብ ስለሆነ አምናለሁ እና ይሄ በጣም ለህይወቴ ሞት ሆኖልኛል በመናልፍበት ነገር ውስጥ መንገዱ አይገባኝም ከባድ ነው ጎዳናው ብዙም ባለው መንገዱ አይገባኝም ልቡን ደግሞ ትራስት አደርጋለሁ whatever comes my way ከክፉ ልብ የመጣ አይደለም እግዚአብሔር አባት ነው እና ያ በጣም ህይወቴን የሚያቆመኝ አነጋገር ነውና this is what I have found in my life but to be true ስለዚህ አዘብ ሓፍተይ ትገርም ይኺ አቅሚትኪዮ ሐዘን ብርግጽ መሪሪ ግና እግዚአብሔር ተዳደሊኻዮ ከምዚ ንፋስ ቀስ እንዳበለን ሓደ ነገር ቀስ ይሉ ድደፍኦ እንዳደፈሲ ናብቲ መስቀል ክርስቶስ ወሲዱኒ ዚያዳ ንእግዚአብሔር ክደልዮ ዚያዳ ንእግዚአብሔር ክፈልጦ ገይሩኒ ዝሐዘን እዚ ዝገርም ምስኡ ድማ እንታይ ልኪ እቲ ፓስተር ዝበለኪ ክትርሲ ዓደይ ትደሊ ነገር ሓሳብያ ኣብ ናይ ኣሜሪካን ፓስተር ኣብ ቲድ ነበርኩም ኣብ ኬንታኪ ናይ እግዚአብሔር መገዲ አይርዳአንን ልቦ ግን አአምኖ ትብል ሐሳብ መገዱ ክርዳአና አይክልም ናቱ ሰማይ ካብ ምድር ከም ድርሐ ሐሳቡ በበይኒ ክንበጽሒን ንኽዲና ኮይኑ ግን ኩሉ አቦ ስለዝኾነ እግዚአብሔር ዝገብሮ ነገር ኩሉ ካብ ፍቅሪ ዝተላዕለ ከም ዝገብሮ ይኽልኪ እግዚአብሔር አምላኽ ብርኸብ ፎራትን ክብራትን ታታተልት መደብና ናይ ሎሚ መደብ ኣብዝኽ ንውዲኢና ግና ተስፋ ገብር بحلفي نتهم أبحزن دلهم حزن وقعكم كميل إن زل سجروا تبلو أحوات تدع لهم كابزق تساجروا تدخلوا كمز أحواتي دساجروا تيك الساجر زغ المنفس كدوس نعاهاتكم كساجركم بس تبعت زغت كدو إجابير أملاح تشكان زي كونس إجابير أملاح فور مخانو إجابير أملاح محرد اللو مخانو دنجاز مخانو زت صانع مخانو كتأمو زيادة حدراب لكم بارابزوت المدب كسان راخب حنك أني لدما أبزي سنابتكم تبارك